ከዚህ በኋላ ወርቅ አገኛለሁ ብሎ በግምት ጉድጓድ መቆፈር ቀርቷል። ምክንያቱም ይሄ ኤአይ ከሳተላይት ላይ ሆኖ የቱ ጋር የወርቅ ክምችት እንዳለ በቀላሉ ማወቅ ችሏል። ምናልባት የምታስታውሱ ከሆነ የዛሬ 17-18 ዓመት አካባቢ ቅጣው እጅጉ ከሳተላይት ላይ ሆኖ ኢትዮጵያ ውስጥ ያሉ ማዕድኖችን የቱ ጋር እንዳሉ ማየት ይቻላል የሚል ቪዲዮ ሰርቶ ነበር። ያኔ ለሁላችንም በጣም ትንግርት ነበር የሆነብን። ታዲያ ይሄ ሲስተም እንዴት እንደሚሰራ ልንገራችሁ። ታዲያ የዚህ ኤአይ ባለቤቶች የ50 ዓመት ሙሉ ጂኦሎጂካል ዳታ፣ በትክክል ወርቅ ተቆፍሮ የተገኘባቸውና ያልተሳካባቸው ሁኔታዎች፣ ሌሎች ከተፈጥሮ ጋር የተለያዩ አይነት መረጃዎችን ስቶር አድርገዋል። እነኚህ መረጃዎች ወደ 400 ሚሊዮን ዳታ ፖይንቶች ወይም ደግሞ የመረጃ ሁኔታዎች ሲሆኑ ታዲያ ምድር ላይ እነኚህ የወርቅ ክምችት ያለባቸው ቦታዎች በሰው አይን የማይታዩ የተለያዩ አይነት ፓተርኖችና አሻራዎች ያሳያሉ። እነኚህ መረጃዎች ከዚህ በፊት በሰው አይን የማይታዩ ነበሩ። ነገር ግን ከሳተላይት እይታዎች በምንም ሁኔታ ሊያመልጡ አይችሉም። ታዲያ ከነኚህ ከተሰበሰቡ መረጃዎች ወይም ደግሞ ፓተርኖች በመነሳት በቀላሉ ይሄ ኤአይ የቱ ጋር ክምችቱ እንዳለ ማወቅ ይችላል ማለት ነው። ከዚህ በፊት በነበሩት ሁኔታዎች ሰክሰስ ሬት እስከ 0.5% ነበር። ነገር ግን ይሄ ኤአይን በመጠቀም እስከ 75% ሰክሰስ ሬት፣ አንድም ቦታ ቁፋሮ ሳይደረግ አንድም ዶማ ሳይነካው የቱ ጋር ክምችት እንዳለ ማወቅ ማግኘት ተችሏል ማለት ነው። ይሄ ብቻ አይደለም የሚገርመው፣ ወርቅ ብቻ ሳይሆን ኮፐር፣ ኒኬል፣ እነኚህ አሁን ላይ ኢቪ መኪናዎች ለመስራት ሞባይል ለመስራት በጣም በዓለም ላይ ተፈላጊ የሆኑ ማዕድናትም የቱ ጋር እንዳሉ መለየት ችሏል። ጋይስ ዓለም በሚገርም ሁኔታ እየተቀየረ ነው ያለው። ምን እንደተሰማችሁ ሐሳባችሁን ኮሜንት ቦክስ ላይ ሼር አድርጉኝ። እንደዚህ አይነት መረጃ እንዲደርሳችሁ ፎሎ ማድረግ እንዳይረሳ። ቻው።